ቅዱስ ዮሐንስ አፈወርቅ እንደተናገረው ጽዮን ባለችበት ቦታ እግዚአብሔር ይኖራል፣ እግዚአብሔር ደግሞ ባለበት ቦታ ደስታ ይሆናል፣ የደስታ ምንጭ ይሆናል ብሎ እንደተናገረ በእግዚአብሔር ቤት ሲወድቁ መነሳት ስላለ ደግ የሆነው አምላካችን የጽዮን ባለቤት የሆነው መድኃኒት ክርስቶስ ከኛ ጋር ስላለ ሁልጊዜ ደስተኞች እንሆናለን። ለታላቁ በዓል ጽዮን ድንግል ቤተክርስቲያን ዘክርስቶስ በዓልን እናከብር እዚህ ሰዓት ስለደረሰን እግዚአብሔርም ስላደረሰን ስሙ የተመሰገነ ይሁንና እንኳን አደረሳችሁ። እንግዲህ ታላቅ አባት እዚሁ እናገኛለን። በተለያዩ ስፍራዎች ብዙ ደቀ መዛሙርትን ያወጡ በተለይ ወጣቶችን በማፍራት በተለይ በውጭ ዓለም ላይ ትልቅ ነገሮችን ያደረጉ አባታችን አሁን በዚሁ በሀገራችን በቅድስት ሀገር መጥተው ደግሞ ብዙውን እየደከሙና ወጣቶችን እያስተማሩ የአብነት ትምህርት ቤቱን እያቋቋሙ ያሉ ብፁዕ አባታችን አቡነ ሰላማ በመካከላችን አሉ። የኢትዮጵያ ኦርቶዶክስ በኦርቶዶክሱ በጠቅላላ ዓለም ሊቃነ ጳጳሳት እያሉ ቡራኬም ትምህርትም ስርዓተ ቅዳሴው በእነሱ ነው የሚፈጸመው እና ለመታዘዝ ብቻ ነው የቆምኩት። ከዛ በኋላ እንደው ሁላችሁም ተረጋግታችሁ ከብፁዕ አባታችን ቡራኬ ታገኛላችሁ። ገዳማዊ አባት እንዲሁም ደግሞ እንደዚህ መንጋ ጠባቂ የሆኑት አባታችን መላከ ስብሐት አባ ቆሞስ አባ ገብረ ሥላሴ ለዚህ ትልቅ በዓል እንደው በረከት እንድናገኝ ስለጋበዙን እያመሰገንኩኝ መዝሙረኛው ዳዊት ቅዱስ ሲናገር ምን አለ? ቀደም ብዬ የተናገርኩትን እግትዋ ለጽዮን ወህቀፍዋ፣ ጽዮንን ክበቧት በዙሪያውም ተመላለሱ። መዝሙረ ዳዊት መዝሙር 47 ከቁጥር 2 ላይ የምናገኘው ነው። እንደሚታወቀው ይህ በዓል ለኢትዮጵያውያን ልዩ በዓል ነው። ኢትዮጵያውያን ባሉበት አካባቢ በሙሉ ከሀገርም ውስጥ በሀገር ውስጥም ያሉት ጠቅላላ በተለየ መልኩ ያከብሩታል፣ እናከብረዋለን። ምክንያቱም አምባ መጠጊያ አድርገን ጽዮን የሚለውን በተለይም ደግሞ ሐዋርያነ አበው ከሚጽፏቸው ጽፎች አንጻር ሰፋ ያለ ጥልቅ የሆነ ትንታኔ ያለበት ከኦሪቱ ጋር ብቻ የተያዘ ሳይሆን ከአዲስ ኪዳኑ ጋር የተያዘ ሰፊ ትንታኔ ያለበት ስለሆነ እኔ በመጠኑ የተወሰኑትን ነገሮች አነሳለሁ። ይህ በዓል ሃይማኖታዊ ብቻ ሳይሆን የመንፈሳዊ ልዕልናንም የምናይበት ትልቅ እሴት ያለበት መንፈሳዊ ልዕልና። ምክንያቱም ሃይማኖታዊ ገጽታ ብቻ ማመን ብቻ ሳይሆን ከማመን ባሻገር መንፈሳዊ መሆን የምንችልበት ሁልጊዜ እሳቢያችንን ደስታችንን አምባ መጠጊያ ለምናደርገው ነገር አይምሯችን ልንሰጥ የምንችልበት ትልቅ በዓል ነው። ጽዮንን ስናነሳ የተለያዩ ቅዱሳት መጻሕፍትን ንባባትን እንመለከታለን። በመጀመሪያ ትልቅ የሆነው የተራራማው ስፍራ ወይም ደግሞ የይሁዳው ግዛት የሆነውን የዳዊት የንጉሱን አገር እንመለከታለን። ይህንን ቅዱስ መጽሐፍ ይነግረናል፣ በኦሪቱ የሚያስረዳ። ሌላው ታቦተ ጽዮን ተብላ የተጠራችው ታቦተ ጽዮን ዘማሪያን ሲዘምሩት የነበረው በተለያየ ምክንያት በፍልስጤማውያን እጅ ወድቃ በፍልስጤም የነበረውን ጣዖትን አድቅቃ ድል ያደረገችበትን መታሰቢያ ወይም ደግሞ የድል አድራጊነትን ታላቅ ታሪክ የምንማርበት ሆኖ እናገኘዋለን። ሌላው ታቦተ ጽዮን ሁልጊዜ ጥበብ ባለቤት የሆነውን ሰሎሞንን እሱን አስታውሰን የቃል ኪዳኑ ታቦት ሰሎሞን ወዳነጸበት ስፍራ የገባበትን ታሪክ እንመለከታለን። ለዚህም አንደኛ ነገሥት ላይ ምዕራፍ 8 ከቁጥር 1 ጀምሮ የምንመለከተው ይሆናል። ሌላው ታቦተ ጽዮን ከኛ ከኢትዮጵያውያን ከአበሾች ጋር ደግሞ በጣም የተቆራኘ ግንኙነት አላት። ቀዳማዊው ምኒልክ የጥበበኛው ሰሎሞን ልጅ በሱ ምክንያት ወደ ሀገራችን የመጣችበት አበው እንደሚተርኩልን እንደሚያስረዱን በዚሁ በምድራችን ላይ መታ እንደባረከችንና ሁላችንም በየህዳር ጽዮን ብለን እያከበርን ሁላችንም የምናመሰግንበት ነው ማለት ነው።
ሌላው ትልቁ ነገር ምንድነው? በብሉይ ኪዳን የነበረው ስርዓት ወይም የእንስሳት ደም ይቀርብለት የነበረው ምኩራብ ወይም ቤተ መቅደስ ተብሎ የሚጠራው በሐዲስ ኪዳኑ ደግሞ አማናዊው በግ ክርስቶስ አምላካችን ኢየሱስ ክርስቶስ አማናዊት የሆነችውን ቤተ መቅደስ ቅድስት ድንግል ማርያምን መስላ የምትገለጽ ስለሆነች ጽዮን ድንግል ቤተክርስቲያን ዘክርስቶስን እናከብርበታለን። በዚህ ውስጥ እንግዲህ ቅድስት ድንግል ማርያምን እያሰብን ጽዮን አምባ መጠጊያ ስንላት በምዕመናን መካከል የእግዚአብሔር መኖርን የምናይበትና የደስታችን ምንጭን ሁሉ የምንመለከትበት ነው። ለዚህም ነው በ5ኛው ክፍለ ዘመን የነበረው የቤተ ክርስቲያን ታላቅ አባት ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይላል፣ እግዚአብሔር በውስጧ ስለሚኖር ጽዮን ደስ ብሏታል። እግዚአብሔር በሚኖርበት ቦታ ሁሉ ደስታ ይፈልቃልና ይላል። የጽዮን ልጆች ጽዮንን የምናከብር ጽዮን ቤተክርስቲያን ዘክርስቶስ ምዕመናን ይሆናል። ሁላችንም ቅዱስ ዮሐንስ አፈወርቅ እንደተናገረው ጽዮን ባለችበት ቦታ እግዚአብሔር ይኖራል፣ እግዚአብሔር ደግሞ ባለበት ቦታ ደስታ ይሆናል፣ የደስታ ምንጭ ይሆናል ብሎ እንደተናገረ ዛሬ የተሰባሰብነው ደስታችንን ልንካፈል ነው፣ የደስታ ባለቤቶች ለመሆን ነው። ታሪኩን ብቻ ሰምተነው ሄደን የታሪክ ሰዎች ብቻ እንድንሆን ሳይሆን እኛም ራሳችን አምባችን መጠጊያችንን አውቀን ሁሉን ነገር የሚችለውን አምላካችን እግዚአብሔር በቤታችን ደስታ እንዲሰጠን፣ አገር ደስ እንዲላት፣ ትዳር እንዲጸና፣ ሕፃናት እንዲያውቁ እንዲማሩ የተፈለገው ሐሳብ እያንዳንዱ ሰው ሐሳብ አለው። ሐሳቡን እንዲያጋራ ሁሉም ሰው በሰውነቱ ክቡር መሆኑን የሚታይበት የደስታ ምንጭ የሚገለጽበት ሆኖ መታየት አለበት። ቅዱስ ዮሐንስ አፈወርቅ ይህንን ይለናል። ይህችውም ነው ጽዮን ድንግል ማርያም ቤተክርስቲያን ዘክርስቶስ ተብላ የምትታወቅ የደስታ ምንጭ እንደሆነች እንረዳለን። እንግዲህ ቤተክርስቲያን ዘክርስቶስ ከሆነች ደስታችንን በዚሁ የምናገኝ ከሆነ ዛሬ በተሰበሰብንባት አውድ ሁላችንም የደስታ ባለቤት፣ ማንም ሰው ደስታውን እንዲነጥቀው የሚፈልግ የለም። ነገር ግን በዓለም ላይ ውጣ ውረዶች ስለሚሰፉ በተለይም ደግሞ የብዙ ነገሮች መመሰቃቀል የሰዎች ደስታ ይነጠቃል፣ ሰላም ያጣል፣ ሰላም ከውስጡ ይጠፋል፣ ሰዎች ይጨነቃሉ። የምንሰማቸው ነገሮች ሁሉ የምናስባቸውን ሐሳቦች አሻግረን እንዳናይ ያደርጉናል። ኦርቶዶክሳውያን በፈተና ውስጥ እንኳን ሆነን ደስታችንን ማጣት የለብንም። ተሻጋሪ የሆነ እይታ ሊኖረን ይገባል። ስለዚህም ነው ቅዱስ ዳዊት አሁን መልሶ ሲናገር አብደርኩ እትገደፉ ውስተ ቤተ እግዚአብሔር ምንበር ውስተ ቤት ኃጥአን፣ በእግዚአብሔር ቤት ነው የሚለው። እቺ ጽዮን ቤተክርስቲያን ዘክርስቶስ ድንግል ማርያም በተባለችዋ ቤተክርስቲያን በኃጢአን ድንኳን ውስጥ እልፈኝ ውስጥ አምሮብኝ ተውቤ ደስ ብሎኝ ከምኖር ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ ይላል። ምክንያቱም በእግዚአብሔር ቤት ሲወድቁ መነሳት አለ፣ ሲያጡ ማግኘት አለ፣ ሲከፋን መደሰት አለ። በዓለም የሚያስጨንቀን ነገር ሲኖር በእግዚአብሔር ቤት እንዲህ ተሰብስበን ረጅም ሰዓት እንኳን አሁን አሳልፈን ሰዓቱን ሳናየው ወይ ደግሞ የፀሐዩ ግለት ሳይሰማን ችግሮች ሁሉ ሳይሰሙን እግዚአብሔር ቤት ስላለን ደስታው ብቻ በውስጣችን ይኖራል። የደስታ ሰዎች እንድንሆን ያግዘናል። በእግዚአብሔር ቤት ሲወድቁ መነሳት ስላለ ደግ የሆነው አምላካችን የጽዮን ባለቤት የሆነው መድኃኒት ክርስቶስ ከኛ ጋር ስላለ ሁልጊዜ ደስተኞች እንሆናለን፣ እንጽናናለን። ስለዚህ እግዚአብሔር ቤተሰብ ምዕመናን በሁላችን ኦርቶዶክሳውያን ተሻጋሪ ሐሳባችንን መልቀቅ የለብንም። አሁን ብዙ ችግሮች አሉብን፣ ብዙ ስቃዮች አሉብን። ነገር ግን አበው ቀደም ብሎ የነበሩ ሰማዕታት የደረሰባቸውን መከራ ቅንጣት ያህል ገና አልደረሰብንም። ከዚህ በኋላ ተሻግረን ማሰብ፣ ተስፈኞች መሆን አለብን። የተስፋ ባለቤት ይዘን መሄድ አለብን። ዓለም ብዙ ነገሮችን ያዘጋጅልናል። ስጋዊ ጸጋ ወይም ሀብት፣ ስምና ክብር ይሰጠናል። ኃይል አለው። ስጋዊ ምቾት ይሰጠናል። ስጋዊ ደስታንም ይሰጠናል። ይሄ የሚበተነውን ስሜት በስሜት እንድንኖር ያደርገናል። በእግዚአብሔር ቤት ግን መኖር ከዚህ የራቁ ሆኖ መኖር ነው። ሰላም አለን፣ ጸጥታ፣ ደስታም አለን፣ ድህነት ይሰማናል። በጽዮን የሚኖር ሰው አምባ መጠጊያ እንደተባለችው ሁላችንም አሁን ስንጨነቅ
የምናካፍለው ድምፃችንን የሚሰማ እንኳን ሰው የለንም። ድምፃችንን ሊሰማ የሚችል አምላካችን ጋር መተን ሐሳባችንን ስንነግረው ከዚህ ከተናገርን በኋላ ስንወጣ በፊት ቢያስጨነቀን ነገር ላይ ዳግመኛ እንዳንተክስ ያደርገናል። እሱን ማሰብ እንጀምራለን። በዚህቹ ቤት በሰላም በድህነትና በይቅርታ ሌላው ይቅርና በዘላለማዊ ሕይወት ሰላማዊ የሆነ መንፈሳዊ ሕይወት ይዘን እንድንኖር ያደርገናል። እንዲህ ተሰብስበን መንፈሳዊ ልንና ያለበት አካሄድ ከሌለን አሕዛብም ምንድን ነው? እኛ ይህንን መድረክ ካልቻለን እንዴት ሊሆን ይችላል? መንፈሳዊ ያለ መሆን ነው የተጠራነው። አምላካችን እግዚአብሔርን እንመስል። የኒሳው ቅዱስ ጎርጎርዮስ እንደዚህ ከሶስቱ አባቶች መካከል ካፖዲሻን አባት ከሚባሉት መካከል ቅዱስ ጎርጎርዮስ ሲናገር ምን ይላል? የእውነት የነፍስ እውነተኛ በጎነት ከእግዚአብሔር ጋር መኖር ነው ይላል። የነፍስ በጎነቱ እውነተኛውም ነገር ከእግዚአብሔር ጋር መኖር ነው። እግዚአብሔር የሚኖርበት ቦታ ሁሉ የሰው ነፍስ በገነት ተስፋ እረፍትን የምታገኘው ነው ትታያለችና ይላል። ጽዮን የምንላት አሁን የፍልስጤማውያንን ጣዖት ያደቀቀችው ጽዮን የተባለችው ታቦተ ጽዮን የምንላት ሁሉን ነገር ማድረግ የሚችለው የእግዚአብሔር ቃል የተገኘባት ጽዮን ያለችበት እቺ ደግሞ ሆታ ለሰማይ ተብላ የተገለጸችው ቅድስት ቤተክርስቲያን ሁለተኛዋ ጽዮን ወይም ቤተክርስቲያን ዘክርስቶስ አሁን ያገኘናት። በዚህ በተገኘን ጊዜ ነፍሳችን የገነትን ወይም ደግሞ የሰላም የሰማያዊ ልዕልናን እንድናገኝ ታሰላሰላለች ነው የሚለን ቅዱስ ጎርጎርዮስ የኒሳው። ታላቁ አባት አባ ቅዱስ ባስልዮስም ሲናገር እግዚአብሔር ከሕዝቡ ጋር ያለባት ቤተክርስቲያን በምድር ላይ ያለች ሰማያዊ ሆና ትገለጻለች ነው። መላእክትን መስለው አባቶቻችን ያሬዳውያን ሲያመሰግኑ ነበር። ወጣቶቹ ሲያመሰግኑ ነበር። እናንተ ምስጋናን ስትቀበሉ ነበር። የቃል ኪዳኑን ታቦት አይተን ለመባረክ ሁላችንም መጥተናል። በዚህ ቦታ ላይ እግዚአብሔር የሚኖርባት እግዚአብሔር ከሕዝቡ ጋር የሚገለጽባት ያለችዋ ቤተክርስቲያን የምትባለው በምድር ያለችዋ ሰማያዊውን አምላክ የሚገለጽባት ሰማያዊ ነገር የምናስብባት ናት በማለት ይነግረናል። ስለዚህ እግዚአብሔር ቤተሰቦች ብዙ አላብዛባቸው። ጽዮን አምባችን ናት፣ ጽዮን መጠጊያችን ናት ካልን በመንፈሳዊ ልዕልና ማደግ ይጠበቅብናል። በስጋ እንኳን ብንቸግር ከዚህ ችግር ማውጣት የሚችል አምላክ አለ። ያገኘም ያጣል፣ ያጣም ያገኛል። ይሄ የዓለም ውጣ ውረድ ነው። ብዙ ቤቶች በጭንቀት ውስጥ ነው ያሉት። ከጭንቀት እንድንወጣ የሚያስጠጋን ነገር ያስፈልጋል። ሰዎች ዛሬ የምናውቃቸው ወንድሞቻችን፣ ቤተሰቦቻችን፣ ጎረቤቶቻችን ራሳቸው በተለይ ደግሞ አበሻ ኩሩ ነው። ገበናውን የሚሸፍንለት ይፈልጋል። ቸገረኝ ማለት የማይወድ ነገር ግን ብዙ ችግር በቤቱ ያለ ጭንቀቱን የሚካፈለው የሌለው ሌላ ነገር አይፈልግም። ከኪሳችን ሌላ ሳንቲም አይደለም የሚፈልገው፣ ጆሮ ይፈልጋል። የሚያዳምጠው ሐሳቡን የሚሰጥ ሐሳቡን አውርዶ የሚሰጥ ከጭንቀት የሚገላገልበት ይፈልጋል። አንድ ያለችው ጽዮን አሁን ቤተክርስቲያን ዘክርስቶስ ናት። ቤተክርስቲያን ዘክርስቶስ ምንም ከምንም ነገር የነጻች ንጽሕት ቤተክርስቲያን ናት። አምባችን መጠጊያችን ናት። ከመንፈሳዊ ልዕልና ጋር አብረን የምናድግባት የምንሄድ ወይም ደግሞ እግዚአብሔርን ወደ መምሰል ሱታፊ አምላክ የምናገኝባት ቤተክርስቲያን ናት። በዚች ቤተክርስቲያን ስንመጣ ስለ እውነት በመንፈሳዊ ነገር ሕይወታችን መቀየር አለበት። ስለዚህ ሰላምን መፍጠር መልመድ አለብን። ሰላም ከራሳችን ጋር፣ ሰላም ሰው ከራሱ ጋር ነው መለማመድ ያለበት። ሰላምን ማምጣት መጀመር አለብን። እምነታችን የጸና መሆን አለበት። በይቅርታ የምንመላለስ ትሕትናን ገንዘብ ያደረግን ጸሎትን የወደድን እንዲሁም ደግሞ የልብ ጸጥታን የያዝን አይምሮ ሲረጋጋ የልብ ጸጥታ ሲመጣ ነፍሳችን ወደ ልዕልና መንፈስ ትሄዳለች። እግዚአብሔርን ወደ ማወቅ ትሄዳለች። አሁን ችግሩ ብዙ ውጣ ውረድ ያለበት የነፍስ ጸጥታን እንዳናገኝ የሚያደርግ ዓለም ውስጥ ያለ ነው። በዚህ ዓለም ውስጥ ሆነን ግን ተሻጋሪ የሆነውን ነገር ማሰብ ስንጀምር ቅዱስ ኤፍሬም እንደተናገረው ሰው ልብ እውነተኛ የእግዚአብሔር ቤተ መቅደስ ነው ይለናል። የልብ ጸጥታ ሲኖረን ከእግዚአብሔር ጋር መኖር እንጀምራለን። እናንተ የእግዚአብሔር ቤተ መቅደሶች ናቸው የተባለው
ጽዮንን የምናከብር የጽዮን ልጆች እኛም ራሳችን አንትሙ ታቦቱ ለእግዚአብሔር ቤተ ባለው የእግዚአብሔር ቤተ መቅደሶች ሆነን ጽዮን በእኛ ላይ ነግሳ የምትታይ መሆን አለበት። የቤተ ክርስቲያን ዘክርስቶስ እናንተ ልቡ እውነተኛ የሆነ ሰው የእግዚአብሔር ቤተ መቅደስ ነው፣ ይኸውም የሰማይ ደጅን ይጠብቃል ይላል ቅዱስ ኤፍሬም አባታችን። ሁላችንም እንዴት ተሰብስበን በሰማይ ደጅ በተባለችዋ እውነተኛዋ ጽዮን ቤተ ክርስቲያን ዘክርስቶስ ተሰብስበን የሚያስጨንቀንን ሁሉ እንድንነግረው የመጣን ምዕመናን ሁላችን አሁን ከምንሰማው ብዙ ወገኖቻችን እያለቁብን ነው። ይሄ በአገራችን ኢትዮጵያ ብቻ አይደለም፣ በኦርቶዶክሱ ዓለም በተለያዩ ቦታ የተመልከቱት ድምፁ በማይሰማ አይነት መልኩ መከራ ውስጥ ያለ ማህበረሰብ ከዚህ ጭንቀት ወጥተን ሁልጊዜ መንፈሳዊ ነገር እንድናስብ እኛም ራሳችን የልብ ጸጥታን ገንዘብ ማድረግ አለብን። የአእምሮ መረጋጋት እንዴት የአእምሮ መረጋጋት ልትሉ ይችላላችሁ? የሚያስጨንቅ ነገር እያለ የአእምሮ መረጋጋትን የሚሰጥ የጽዮን ባለቤት አምላካችን ኢየሱስ ክርስቶስ ከኛ ጋር አለ። የሰላም ሰዎች ያድርገን። ጽዮን ድንግል ማርያም ከኛ ጋር ትሁን። የተጨነቀን ቤት ሁሉ ያረጋጋልን። የነፍሳተ ሙታንን ይማርልን። ለአባታችን ብፁዕ አባታችን አቡነ ሰላማ በቡራኪያቸው ይባርኩናል። ሰፊ ትምህርት የሚያስተምሩናል። እንግዲህ እግዚአብሔር አምላካችን ለዓመቱ በሰላም ያደርሰን። ይቆየን።